ጤና ይስጥልኝ ተስፍሽ ነኝ ከቲኤስቲ ኢንፎርሜሽን ከ6 ወር ቆይታ በኋላ ዛሬ ብቅ ብያለሁ። ላለፉት 6 ወሮች ለምንድነው የጠፋሁት? በሚቀጥለው ቪዲዮዬ በአሪፉ ነግራችኋለሁ ስለ ፖለቲካ ሳወራ። አሁን ግን ማወራው በጣም ብዙ ሰዎችን ሊጠቅም የሚችል በርዕሱ ላይ እንዳያችሁት በ12500 የኢትዮጵያ ብር ጉዞ ወደ ካናዳ መጀመር፣ ወደ ካናዳ ለመግባት ደግሞ 260,000 የኢትዮጵያ ብር ገንዘብ ለሌለውስ እዚህ ሀገር መጥቶ ሰርቶ ቀስ ቀስ እያለ ይከፍላል ይሉናል። ይሄ ነገር ምንድነው? ይሄ ነገርስ እውነት ነው ወይ? በጣም ብዙ ሰዎች በኔ ድምጽ የተቀነባበረ ቲክቶክ ላይ በጣም ብዙ ሰዎች ብዙ ቪዲዮ አይተዋል። ወደ ካናዳ መምጣት ይቻላል ብዬ የዛሬ 8 እና 7 ዓመት ያሳየውትን ድምጼን ወስደው በዛ ድምጽ እያቀነባበሩ በዚህ ስልክ ቁጥር ታገኙናላችሁ እያሉ በጣም ብዙ ሰዎችን ጤና ይስጥልኝ ተስፍሽ ነኝ ከቲኤስቲ ኢንፎርሜሽን ከ6 ወር ቆይታ በኋላ ዛሬ ብቅ ብያለሁ። ላለፉት 6 ወሮች ለምንድነው የጠፋሁት? በሚቀጥለው ቪዲዮዬ በአሪፉ ነግራችኋለሁ ስለ ፖለቲካ ሳወራ። አሁን ግን ማወራው በጣም ብዙ ሰዎችን ሊጠቅም የሚችል በርዕሱ ላይ እንዳያችሁት በ12500 የኢትዮጵያ ብር ጉዞ ወደ ካናዳ መጀመር፣ ወደ ካናዳ ለመግባት ደግሞ 260,000 የኢትዮጵያ ብር ገንዘብ ለሌለውስ እዚህ ሀገር መጥቶ ሰርቶ ቀስ ቀስ እያለ ይከፍላል ይሉናል። ይሄ ነገር ምንድነው? ይሄ ነገርስ እውነት ነው ወይ? በጣም ብዙ ሰዎች በኔ ድምጽ የተቀነባበረ ቲክቶክ ላይ በጣም ብዙ ሰዎች ብዙ ቪዲዮ አይተዋል። ወደ ካናዳ መምጣት ይቻላል ብዬ የዛሬ 8 እና 7 ዓመት ያሳየውትን ድምጼን ወስደው በዛ ድምጽ እያቀነባበሩ በዚህ ስልክ ቁጥር ታገኙናላችሁ እያሉ በጣም ብዙ ሰዎችን